አንተ ከዚህ ጠቅሰ ነው የምትጠቅሰው ከዛ ደግሞ ቁርአን ሲጠቀስበት የኔን አትንካ የኔ እንደዚህ ነው የሚለው ያንተ ምን እንዴት ይባላል አይባልም ተዋህዶ ሚዲያ ማዕከል የምዕመናንን ድምጽ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ በስህተት አድርገህ ከሆንክ ይቅርታ ጠይቅ ወደ ፈጣሪክ ተመለስ እንለዋለን ዝም ብሎ ፍለጦ ቁረጦ አዋጣ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል ፍረ እግዚአብሔር ብልት ይለካል በጣም ያሳፍራል እግዚአብሔር ያሳፍራል በእውነቱ ባለጌ ነው በጣም እግዚአብሔር ባለጌ ነው የምር ባለጌ በስተክል ባለጌ ሰሞኑን ደግሞ ክርስቲያኖች ጠግባቸዋን አንተ የሐያ በይታ የሐያ ተመጋቢ ሊሁላ የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ ያላ እዝነትና ሰላም በሳቸው ላይ ሆነና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል ህፃኑን ጌታ መጥቶ አፉን ሳመው አሉ የተወለደ ልጅ መጥቶ ሳመው አሉ ከዛዛ ደግሞ ነብዩ የብልት ስሟል የገሌን ብልት ስሟል አለ እነሱ ኃላፊነቱ እናንተ ላይ ነው የሚወድቀው አይ የሳመው ብልት የልጅ ልጁ ነው ህፃን ስለሆነ ነው ብልት የሳመው ምናምን በቃ ማስረዳት ነው ያንተ አለቀ አንተ ከዚህ ጠቅሰ ነው የምትጠቅሰው ከዛ ደግሞ ቁርአን ሲጠቀስበት የኔን አትንካ የኔ እንደዚህ ነው የሚለው ያንተ ምን እንዴት ይባላል አይባልም እኩል ታነሳለህ እኩል ይመጣልሃል እኩል ትጠይቃለህ እኩል ይሰጣል ይሄን ያደረገው መልኩን አልደበቀ ፊቱን አልደበቀ ስሙን አልደበቀ ሰማዕት እኮ ነው ልጅ ሐዋርያ እኮ ነው ልጅ ነገር አልፈለገ ነገር የፈለጋችሁት እናንተ ይሄ ዝም ብሎ የሚታይ ነገር አይደለም ትክክልም አይመጣም ትክክልም አይሆንም አንተ ጳውሎስን ስታጣጣል እኔ ደግሞ ሐምዛን አፈር ከድሚያ በላላለሁ አንተ ነብዩ መሐመድ ኢየሱስ ክርስቶስን ስታጣጣልብኝ እኔ መሐመድን ስለዚህ መቻል ነው እኔ አምላኬም ብለው እግዚአብሔር ነው እግዚአብሔር ወልድ ነው ብለው ክርስቶስን አይደለም ስትለኝ እኔ ነብይ አይደለም ብዬ ስመጣ መቻል ነው ስታከብረኝ አከብራለሁ ስታዋርደኝ አዋርዳለሁ ሲያስበው ምንም እንደማናመጣ ያውቃል የሚሰማው ስሜት እንደዛ ነው እኔ እና አህመዲን ጀበል እነማን አሁን ምንም ምክንያቱም ታንኩም ባንኩም ምንም የነሱ ይመስላቸዋል አንዲት ቀን ለእግዚአብሔር ግማሽ ሰከንድ ይበቃዋል ይሄን ታሪክ ለመቀየር ግማሽ ሰከንድ ይበቃዋል ለእግዚአብሔር ይሄን ታሪክ ለመቀየር አሁን ዞር ሲል አብይ አህመድ ነው ያለው ዞር ሲል አደም ማንተስ አደም ነው ዞር ሲል ደመቀ መኮንን ነው ያለው ዞር ሲል ሙፈሪያት ናት ያለችው ዞር ሲል ምናምን ነው ያለው ስለዚህ ይሰማዋል በቃ እኛ ነን ያለነው ምን አባቱ ያመጣል ዝም ብሎ ፍለጦ ቁረጦ አዋጣ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል እፎይ ከቁርአን ውጪ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር አዋጣ እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት በእኛ ምእመናን በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ ለፍርድ ይቀርባሉ ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው ፍረ እግዚአብሔር ብልት ይለካል በጣም ያሳፍራል እግዚአብሔር ያሳፍራል በእውነቱ ባለጌ ነው በጣም እግዚአብሔር ባለጌ ነው የምር ባለጌ በስተክል ባለጌ ሰሞኑን ደግሞ ክርስቲያኖች ጠግባቸዋን አንተ የሐያ በይታ የሐያ ተመጋቢ ሊሁላ እነዚህ ቅቤ እየቀቡን ይመስላችኋል እናንተ ስትሳደቡ ጽድቅ ይመስላችኋል ስታዋርዱ ጽድቅ ይመስላችኋል ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ በስህተት አድርገህ ከሆንክ ይቅርታ ጠይቅ ወደ ፈጣሪክ ተመለስ እንለዋለን ሁለተኛ እሱ እምቢ ብሎ ይሄንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይሄንን ነገር ተከታትሎ ለህግ እንዲያቀርብልን በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ ያላ እዝነትና ሰላም በሳቸው ላይ ሆነና
ላይ ድፍረትን የተሞላ ክብረነክ ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች፣ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን።